እየተነጋገርን ያለነው በመሰረቱ ምንድነው ያላችሁ እንደሆነ ያረጋያንን ለመርዳት አቅመ ደካሞችን ለመርዳት የኛን ድጋፍ የሚያስፈልጋቸው ሰዎችን ሁሉ ለመርዳት ምንድነው የሚያስፈልገው ቅንነት ነው ቅንነት ያለፍንባቸውን ወደ ኋላ ዞር ብለን ማየት ዛሬ ላይ የደረስንበትን ሳይሆን ዛሬ ላይ ለመድረስ የረዱንን ዛሬ ላይ ለመድረስ ምክንያት የሆኑንን ዛሬ ላይ ለመድረስ እግዚአብሔርም ታላላቆቻችንም አገሪቷም ረታን እዚህ ላይ ደርሰናል ስለዚህ ያለፍንበትን ከረሳን መርዳትና ቅንነት ላይኖረን ይችላል ቅንነት የሰው ልጅ ቅንነት ሊኖረው የሚችለው የሰው ልጅ ሊያግዝ ሊተጋገዝ ጥሩ ሐሳብ ሊሆን የሚችለው ያለፈበትን ማሰብ ሲችል ያለፈበትን ማሰብ ሲችል ደግሞ የነገውን ማሰብ ይችላል የነገውን ሲያስብ ደግሞ አረጋውያን ከፍል ለፊቱ አሉ አባቶቹ ወለታ ይዋሉለት እናቶቹ ታላላቆችን ለመርዳት ደግሞ ምንድነው ብዙ ጊዜ ሰው ይመራመራል እንዴት ነው የሚረዳው እንዴት ነው የሚሰጠው የረዳሁት እኔ የምሰጠው ትንሽም ትሆን አረጋውያን ጋር ተጠቃሚዎች ጋር ይደርሳሉ የሚል የተለያየ ሐሳቦች ወደ ህሊናችን ሊመጣ ይችላል ይሄ እኔ እንደኔ ሐሳብ ረድቼ የምችለው ነገር አድርጌ ከምችለው በላይ ከረዳውትን በላይ አልጠይቅም ግን ምረዳትን ከረዳው መቆጣጠር እንኳን ካለብኝ ይሄ ህጋዊ ነው ወይ ደረሰኛ አለው ወይ በባንክ ነው ወይ ገንዘቡ ያለፈው እንደዚህ ከሆነ ራሱ ይሄንን የሚቆጣጠር አካል አለ መንግስት ይቆጣጠራል ቦርድ ይቆጣጠራል ወረዳው ይቆጣጠራሉ ተጠቃሚዎች ይቆጣጠራሉ ነገር ግን በሌላው ነገር ላይ አንድ ድርጅት ሊረዳ አይችልም ካረዳ ደግሞ ሪል ተሳስቷል ማለት አይደለም ምክንያቱም ድርጅቱ በራሱ ሳይሆን የሚረዳው ከሰዎች ሊረዱ የሚችሉ ሰዎችን በማሳመን በማግባባት ጉዳዮችን ያረጋያንን ችግሮች በማሳየት ስለሆነ የናንተም ልብ እጅጉን የሃምብልነስ ወይንም ደግሞ የፈጣሪን በማየት አረጋያንን ቀደም እንዳልኩት አረጋያንን በማየት አቅመ ደካሞችን በማየት የምንረዳትን ትንሿን ነገር ለምን ሲጠራቀም ከኔ 100 ብር ከሌላው ሰው 100 ብር ከሌላው ሰው 100 ብር ከአንድ ሺህ ሰው 100 ብር 100 ሺህ ብር ሊሆን ይችላል ይሄ ደግሞ አንደኛ የተለያዩ የጉዳዮችን የዋናውን ስራ የማስፈጸም የተቋም ግንባታ አለ የፕሮሞሽን ይኖራል የቢሮ ጉዳይ ይኖራል ያረጋውያን ቀጥታ ድጋፍ ሊሆን ይችላል የተለያዩ ነገሮች ባለሙያዎች ሊቀጠሩበት ይችላሉ እና የምንችለው ነገር በማድረግ ማረፊያን እንርዳ ማረፊያን ብቻ አይደለም ይወደቁትን አንሷሉ እንዲሁም እንረዳዳ ያረጋውያን ወደ 15 የሚሆኑ አረጋውያን ማረፊያ ያቋቋማቸው ከቋቋሙት ውስጥ እንደ አንድ አካል ሆኖ በኔትወርክ የምንሰራቸው ድርጅቶች አሉ እነዚህን አንደኛ ወደ ማረፊያ ስትመጡ ማረፊያ ራሱን የቻለ ህጋዊ ድርጅት ነው በኔትወርክ ደግሞ ስንሰራ ሀብትን በጋራ ለማሰባሰብ አንዳችን ለመደጋገፍ አንዳችን ሌላችንን ሪሶርስ ሼር በመደራረግ ለመደጋገፍ በኔትወርክ ውስጥ ያረጋያንን ክብካቤና ድጋፍ ሰጪ አባላቶች የተሰባሰቡበት ኔትወርክ አለ በሱም ውስጥ መርዳት ይቻላል በፈለጋችሁት መንገድ አረጋውያንን መርዳት ትችላላችሁ የኔ መልእክት አረጋውያን መረዳት አለባቸው እጅግ አርጌ ስላዳመጣችሁን እጅግ አርጌ አመሰግናለሁ Thank you so much